ታሪኩ የሚጀምረው ናዝሊ የተባለች ሴትን እያሳየን ነው። ናዝሊ የኑሮ ውጣ ውረድ የበረታባት ነገር ግን ተስፋ የማትቆርጥ ደሃ ሴት ነች። የምትኖረው ሚሞ ከሚባለው ትንሽ ልጇ ጋር ብቻዋን ሲሆን የልቧ ትልቁ ምኞትና ህልሟ በፋሽን ዲዛይን ዘርፍ ታዋቂ መሆን ነው። አንድ ቀን ናዝሊ እድሏን ለመሞከር ወደ አንድ ትልቅ የፋሽን ኩባንያ ለቅጥር ቃለ መጠይቅ ትሄዳለች። በቃለ መጠይቁ ወቅት ካሜራ ፊት እንድትቆም ይደረጋል። ስለ ግል ህይወቷ፣ ስለ ክህሎቷና ስለ ፍላጎቷ በዝርዝር ትጠየቃለች። ናዝሊ በራስ መተማመን በሞላበት ሁኔታ ጥያቄዎቹን ትመልሳለች። ከቃለ መጠይቆቹ በኋላ አንድ ባለሀብት ናዝሊ የተቀረጸችበትን ቪዲዮ ይመለከታል። በአነጋገሯና በውበቷ እጅግ ይማረካል። ይህች ሴት ለሚፈለገው ስራ በጣም አስፈላጊ ስለሆነች በአስቸኳይ ሊያገኛት እንደሚፈልግ በመናገር ረዳቶቹን ያዛቸዋል። በሌላ በኩል ናዝሊ ከቃለ መጠይቁ በኋላ ለቤት የሚሆኑ ነገሮችን ለመግዛት ወደ ገበያ ታመራለች። እዛም በአጋጣሚ የቤቷን አከራይ ታገኘዋለች። አከራዩም የቤት ኪራይ ባለመክፈሏ ምክንያት በሰው ፊት እየጮኸ በህግ እንደሚከሳትና ከቤት እንደሚያስወጣት በመናገር ሲያስፈራራት ናዝሊ በትህትና ለማረጋጋት እየሞከረች በቅርብ ቀን እንደምትከፍል ቃል ገብታለት ወደ ቤቷ ትመለሳለች። ወደ ቤቷ ከተመለሰች በኋላ ለልጇ ለሚሞ ምሳ እያዘጋጀች እያለ ድንገት በሩ ይንኳኳል። ስትከፍተው አንድ መልእክት አድራሽ ትልቅ ሳጥን ይዞ ቆሟል። ሳጥን ውስጥም ስታይ ውድ ቀሚስ፣ ጫማና ዊግ ከባለ ሀብቱ በተላከ የፍቅር መልእክት የታጀበ ካርድ ጋር ታገኛለች። ሆኖም በካርዱ ላይ የተጻፈው ቃላት አክብሮት የጎደለውና ለብልግና የሚጋብዝ በመሆኑ ናዝሊ በከፍተኛ ሁኔታ ተቆጥታ ለጓደኛዋ ለጄቫል ትደውላለች። ናዝሊ የሰውየውን ዓላማ ንጹህ ስላልሆነ በፍጹም እንደማታገኘው ብትገልጽም ጄቫል ግን ያለባትን ከፍተኛ ዕዳና የስራውን አስፈላጊነት በማስታወስ ውሳኔዋን እንድታስብበት ተውላታለች። ጄቫል ናዝሊን ለማሳመን ስትሞክር ስራው ከባለ ሀብቱና ከጓደኞቹ ጋር ለጥቂት ጊዜ መቀመጥ ብቻ እንደሆነና ከዚያም ክፍያዋን ተቀብላ መሄድ እንደምትችል ትነግራታለች። ናዝሊ ያለባት የገንዘብ ችግር ስላስገደዳት የጓደኛዋን ምክር ለመስማት ትገደዳለች። ከአንድ ሰዓት በኋላ ናዝሊ ከጄቫል ጋር ተገናኝታ ባለሀብቱ ወዳለበት ሆቴል ያመራሉ። የሰውየውም ስም መህመት መሆኑን እዛው ያውቃሉ። መህመት ናዝሊን ባያት ጊዜ በውበቷ እጅግ ይደመማል። መህመት የትልቅ የጌጣጌጥ መሸጫ ሱቅ ባለቤት ሲሆን አዲስ የጌጣጌጥ ስብስብ አዘጋጅቷል። ከናዝሊ የሚጠበቀው አዲሱን የአንገት ሐብል አድርጋ እንግዶቹ ጌጣጌጡን እንዲያደንቁላት ከሱ ጋር በመቀመጥ ማስተዋወቅ ብቻ ነው። ሆኖም በዚህ ሁሉ መሃል ደሚር የተባለ ሰው ሁኔታውን በንቃት እየተከታተለ መሆኑ ይታወቃል። ደሚር ናዝሊን ከሩቅ ሆኖ በንቃት ይከታተላታል። በድርጊቷን በጣም ተበሳጭቷል። ምክንያቱም ስለ ናዝሊ የተሳሳተ ግንዛቤ ስለያዘና እንደ መጥፎ ሴት ስለቆጠራት ነው። ናዝሊ የተባለችውን ስራ ጨርሳ መህመትን ክፍያዋን እንዲሰጣትና በሰላም ወደ ቤቷ እንድትሄድ ትጠይቀዋለች። መህመት ግን ሌላ ተንኮል ስላሰበ ገንዘቡ ያለው መኝታ ክፍል ውስጥ ስለሆነ አብራ ወደ ላይ መውጣት እንዳለባት በመናገር ቅድመ ሁኔታ ያስቀምጥላታል። ናዝሊ ነገሩን በየዋህነትና በበጎ ልቦና በማሰብ ገንዘቡን ተቀብላ ለመሄድ ብቻ አብራ ወደ ክፍሉ ትሄዳለች። በዚህ ሰዓት ደሚር ወደ ክፍሉ ስትወጣ ይመለከታታል። ይህም ቀደም ሲል ስለሷ የነበረው መጥፎ ጥርጣሬ ይበልጥ ያረጋግጥለታል። ሆኖም ናዝሊ ክፍሉ ጋር ስትደርስ የባለ ሀብቱ ፍላጎት ንጹህ እንዳልሆነና ለብልግና እንደፈለጋት ትረዳለች። ወዲያውኑ ተቆጥታ ትጣላዋለች። ወደ ክፍሉም ለመግባት ፈቃደኛ ስላልሆነች መህመት በናዝሊ እምቢተኝነት ተበሳጭቶ በሩን በፊቷ ላይ ጥርቅም አድርጎ በመዝጋት ገንዘቧን ሳይሰጣት ይቀራል። በዚህ ጊዜ ናዝሊ ተስፋ በመቁረጥ በከፍተኛ የሐዘን ስሜት በመንገድ ላይ በእግሯ መጓዝ ትጀምራለች። ይሁን እንጂ በለበሰችው ባሸበረቀ ልብስና በዊጉ ምክንያት መንገደኞች ሁሉ እንደ መጥፎ ሴት ስለቆጠሯት በክፉ ዓይን እያዩት ትንኮሳ ያደርሱባት ነበረ። ናዝሊ በጭንቀት ተውጣ ወደ ቤቷ ስትመለስ ልጇ ሚሞ በጉጉት ሲጠብቃት ታገኘዋለች። ልጇ እንዳይሰጋባት ስትል ህመሟን ደብቃ በግድ ፈገግ ትላለች። ከዚያም አቅፋው እንዲተኛ ታደርገዋለች። በሌላ በኩል ደሚር ለጓደኛው ለአዚዝ ስለ ናዝሊ ሲያወራለት እንመለከታለን። እዚህ ጋር ትልቁ ሚስጥር ይገለጣል። ደሚር የሚሞ አጎት ነው። የሞተው ወንድሙ ሀቲሽ ሚስት አግብቶ ልጅ ወልዶ እንደነበረ በአጋጣሚ ያውቃል። አሁን ደግሞ ደሚር ናዝሊን መጥፎ ስነ ምግባር ያላት ሴት አድርጎ ስለደመደመ የወንድሙ ልጅ ከሷ ነጥቆ ለመውሰድና ራሱ ለማሳደግ እቅድ እያወጣ ነው። በዚህ ሁለት ደሚር በስራ ገበታው ላይ እጅግ አስፈላጊ ስብሰባ ነበረው። በስብሰባው ላይም ዳፍኔ የተባለች መሐንዲስ ትገኛለች። ዳፍኔ ከደሚር ጋር ለረጅም ጊዜ አብራ የሰራት ቢሆንም ላለፉት ጥቂት ጊዜያት ወደ ለንደን ተጉዛ አሁን ነበር ከጉዞ የተመለሰችው። በስብሰባው አጋማሽ ላይ ደሚር እናትና አባት ወደ ድርጅቱ ይመጣሉ። ሁለቱም አንጋፋ መሐንዲሶች ሲሆኑ ድርጅቱም የራሳቸው እንደሆነ እንረዳለን።
በዚህ የሚሰሩት ሰራተኞች በሙሉ በእነሱ እጅ የሰለጠኑና የተመረቁ ናቸው። ከስብሰባ በኋላ ደሚር ከወላጆቹ ጋር ለብቻው ሲነጋገር እነርሱም በቆጵሮስ ደሴት ላይ የሚሰራውን ትልቅ ፕሮጀክት እንዲረከብና እንዲስማማ ሊያሳምኑት ይሞክራሉ። ደሚር ግን ወደ ቆጵሮስ ለመሄድ ፈቃደኛ አይደለም። ምክንያቱም ከተማዋ በቁማር የምትታወቅ በመሆኗ ይጸየፋታል። በተጨማሪም የሞተው ወንድሙ አቲሽ ሁልጊዜ ወደ ቆጵሮስ እየተመላለሰ ቁማር ይጫወት ስለነበረ በዕዳ ተዘፍቆ እንደነበረ ደሚር ያስታውሳል። ከተማዋን የሚጠላትም የሞተውን ወንድሙን መጥፎ ታሪክ ስለምታስታውሰው ነው። ከዚያም ደሚር መኪናውን አስነስቶ ሚሞ ወደሚማርበት ትምህርት ቤት ያመራል። ደሚር ህፃኑ ሚሞን ለመጀመሪያ ጊዜ ሲያየው በድንጋጤ ይረታል። ምክንያቱም ህፃኑ ልክ እንደ ወንድሙ እንደ አቲሽ ሆኖ ያገኘዋል። ደሚር ትምህርት ቤት ውስጥ ጥገና ለማድረግ የመጣ መሐንዲስ በመምሰል ወደ ግቢው ይገባል። እዚያም ልጆቹ ሚሞን አባት እንደሌለው እየተናገሩ ሲሳለቁበትና ሲያንገላቱት ይመለከታል። ደሚር በዚህ ነገር በጣም ተበሳጭቶ ልቡ በሐዘን ይነካል። ከዚያም ማንነቱን ሳይገልጽለት ሚሞን ሊያጽናናው ይሞክራል። በተመሳሳይ ሰዓት ናዝሊ በምትሰራበት ካፌ ውስጥ አንድ ሰው እየጠበቃት እንደሆነ ይነገራታል። ናዝሊም ይህ ሰው ማን እንደሆነና ምን እንደሚፈልግ ለማወቅ በጉጉት ወደሱ ትቀርባለች። ይሄ ሰው የአቲሽ የቤተሰብ ጠበቃ መሆኑን ይነግራታል። አጎቱ የወንድሙ ልጅ የማሳደግ መብት ክስ ስለመሰረተባት ሚሞን በህግ ሊወስድባት እንደመጣ ሲያረዳ ናዝሊ በድንጋጤ እየተርበተበተች በጠበቃው ላይ በመጮህ በአስቸኳይ ከፊቷ እንዲጠፋ ነግራው ምንም ቢፈጠር ልጇን ማንም ሊቀማት እንደማይችል አስረግጣ ትናገራለች። ከዚያም ናዝሊ ስራዋን ትታ መጋዘን ውስጥ ለብቻዋ ተቀምጣ በጣም ታለቅሳለች። ምሽት ላይ ደግሞ በርና ወደ ተባለች የቅርብ ጓደኛዋ ጋር በመሄድ የሆነውን ሁሉ ትነግራታለች። ልጇን እንዳይቀሟት ያላትን ከፍተኛ ስጋት ገልጻ ጠበቃ እንድትፈልግላት ትጠይቃታለች። በርና ግን ማንኛውም ጠበቃ ከፍተኛ ክፍያ እንደሚጠይቅና ናዝሊ ደግሞ ያንን መክፈል እንደማትችል ትነግራታለች። በማግስቱ ጄቫን ለናዝሊ የጽሑፍ መልእክት ትልክላታለች። አንድ በጣም ሀብታም ሰው አብሯት እራት መብላት እንደሚፈልግና ለዚህም የሚሆን $5000 እንደሚከፍላት ትገልጽላታለች። ሰውየውም እንደመጀመሪያው ሳይሆን ጨዋና ዓላማው ንጹህ እንደሆነ አጥብቃ ትነግራታለች። በዚህ መሃል የደሚር እናት ጃቪዳን ልጇ የወንድሙን ልጅ ለመውሰድ በናዝሊ ላይ የክስ ፋይል መክፈቱን ታውቃለች። ጃቪዳን የልጅ ልጅ እንዳላት ስታውቅ ትደነግጣለች። ወዲያውኑ ረዳቷ ስለ ናዝሊና ስለ ልጇ ሙሉ መረጃ እንዲያመጣላት ታዘዋለች። ምሽት ላይ ናዝሊ የተባለውን ሰው ለማግኘት ወደ ሆቴል ትሄዳለች። ነገር ግን እዛ ስትደርስ ትልቅ አስገራሚ ነገር ይጠብቃል። ሰውየው ደሚር ሆኖ ይገኛል። ደሚር ይህንን ሁሉ ድራማ ያዘጋጀው ናዝሊ ለገንዘብ ብላ ከማንኛውም ሰው ጋር እንደምትሄድና ስነ ምግባር የሌላት ሴት መሆኗን ለማረጋገጥ ነበር። ደሚር ናዝሊ መጥፎ ሴት መሆኗን ለማረጋገጥና ለማስረጃነት እንዲጠቅመውና ሚሞን ለመንጠቅ ሲል በድብቅ በቪዲዮ እየቀረጻት ነበረ። ናዝሊ ግን ደሚር እየቀረጻት መሆኑን ስታውቅ እሱ ስለ ስራዋ ሪፖርት ሊሰራ የመጣ ጋዜጠኛ ይመስላታል። ልክ በዚህ ሰዓት ለናዝሊ ከሆስፒታል ስልክ ይደወልላታል። ልጇ ሚሞ ሲጫወት ወድቆ ሆስፒታል እንደገባ ይነገራታል። ናዝሊ በድንጋጤ ወደ ሆስፒታል ለመሄድ ስትጣደፍ ደሚር የወንድሙ ልጅ ሁኔታ ለማወቅ ስለፈለገ እሱም እንደሚያደርሳት ይነግራታል። ሆስፒታል ደርሰው ሚሞን ሲያዩት ጉዳቱ ቀላል እንደሆነና ምንም የሚያሰጋ ነገር እንደሌለ ይረዳሉ። ናዝሊም ደሚር ስላደረሳት ታመሰግነዋለች። ነገር ግን እሱ ሊሰጣት የነበረው ገንዘብ አልቀበልም በማለት ትተዋለች። ከዚያም ወደ ጓደኛዋ ጋር ሄዳ በጣም ታለቅሳለች። ናዝሊ ደሚር ደብቃ የያዘችውን ትልቅ ሚስጥር እንዳያውቅባት በጣም ትሰጋለች። ያ ሚስጥር ምን እንደሆነ ለማወቅ ደግሞ ታሪኩ ወደ ኋላ 7 ዓመታት ይመለሳል። በዚህ ጊዜ ናዝሊ በሆስፒታል የቀዶ ጥገና ክፍል ደጃፍ ቆማ በጭንቀት ስትጠባበቅ እናያለን። የምትጠባበቀውም በምጥ ላይ ያለችውን እህቷን። ከጥቂት ደቂቃ በኋላ ነርሷ ህፃኑን ታቅፋ ስለመጣች ለናዝሊ ትሰጣታለች። ነገር ግን በደስታ ፈንታ መርዶ ነበር የነገረቻት። እህቷ በወሊድ ምክንያት ህይወቷ አልፏል። ናዝሊ በሰማችው ነገር በጣም ትደነግጣለች። በዚህ ሰዓት ግን አንድ ትልቅ ውሳኔ ትወስናለች። የእህቷ ልጅ እንደራሷ ልጅ አድርጋ ለማሳደግ ትወስናለች። ስሙንም ሜሞ ብላ ትጠራዋለች። ይሄ ማለት ሜሞ የናዝሊ እውነተኛ ልጅ ሳይሆን የእህቷ ልጅ ነው ማለት ነው። አሁን ወዳለንበት ጊዜ ስንመለስ ነርሷ ናዝሊን በመጥራት የሆስፒታሉን ሂሳብ እንድትከፍል ትጠይቃታለች። ናዝሊ የተጠየቀችውን የገንዘብ መጠን ስታይ በድንጋጤ ትፈዛለች። ለነርሷም ይሄንን ያህል ገንዘብ አሁን በእጇ ላይ እንደሌለ በጭንቀት ተናግራ የልጇን የደም ናሙና ወስዳ በሌላ ሆስፒታል ለማስመርመር እንድትሰጣት ትጠይቃታለች። ሆኖም ነርሷ ናሙናው ወደ ላብራቶሪ ስለገባ አሁን መስጠት እንደማይቻል ትነግራታለች። ናዝሊም ሂሳቡን ለመክፈል ቦርሷን ስትፈትሽ ምንም ገንዘብ እንደሌለ ትረዳለች። በዚህ መሃል ደሚር ከጓደኛው ጋር ሆኖ ናዝሊን አንድ ሰው በድብቅ እየተከታተላት መሆኑን ያስተውላል። ያ የሚከታተላት ሰው ደግሞ የሚሞን የደም ናሙና ሰርቆ ለማምለጥ ሲሞክር ደሚር ለመያዝ ይሯሯጣል። ደሚር ሰውየውን ሊይዘውና ናሙናውን ሊያስጥለው ቢሞክርም ሳይሳካለት ቀርቶ ሰውየው ያመልጣል። እዚህ ጋር ነው ሌላ ሚስጥር የሚገለጠው። ያንን ሰው የላከችው የደሚር እናት ጃቪዳን ነበረች። እሷም ይህንን ያደረገችው በደም ምርመራው አማካኝነት ሚሞ በትክክል የልጅ ልጇ መሆኑን ለማረጋገጥ ነው።
በመጨረሻም ደሚር ናዝሊንና ልጇን እስከ ቤታቸው ድረስ እንደሚያደርሳቸው ይነግራል። ናዝሊን በሁኔታው ተገዳ በደሚር እርዳታ ትስማማለች። አብሯት ስለቆመና የሆስፒታሉን ክፍያ ስለከፈለላት ታመሰግነዋለች። የከፈለውን ገንዘብም በተቻለ ፍጥነት እንደምትመልስለት ቃል ትገባለች። ደሚር ግን ምንም ገንዘብ እንደማይፈልግ ነግሯት ለወደፊት እርዳታ ካስፈለጋት እንድትደውልለት ስልኩን ይሰጣታል። ናዝሊንም አመስግናው ወደ ቤቷ ትገባለች። በዚህ መሃል ጄቫል ለናዝሊን ደውላ ከደሚር ጋር ምን እንደተፈጠረ ትጠይቃታለች። ናዝሊንም አብረው እራት እየበሉ እያለ ደሚር አብረው ወደ ቤቱ እንድትሄድ ጠይቋት እንደነበረ እሷ ግን ፈቃደኛ አለመሆኗን ትነግራታለች። ልክ በዚህ ሰዓት በርና ወደ ክፍሉ ገብታ ናዝሊን የምታወራውን ሁሉ ትሰማታለች። የቅርብ ጓደኛዋ እንዲህ ባለ መጥፎ ስራ ውስጥ ገብታለች ብላ በማሰቧ በጣም ትደነግጣለች። ናዝሊ በለቅሶ እየተንሰቀሰቀች እውነቱን ለበርና ትገልጻለች። ጄቫል በመጥፎ ስራ ላይ እንደተሰማራችና ናዝሊንም የገንዘብ ችግር ስላለባት ይህንን ስራ እንዳቀረበችላት ትነግራታለች። ሆኖም ናዝሊን እስከ ዛሬ ድረስ አንድ ወንድ ነክቷት እንደማያውቅና ስራም ከሀብታም ወንዶች ጋር እራት እየበሉ ማውራት ብቻ እንደሆነ በመሐላ ጭምር ታስረዳታለች። ናዝሊን የልጇን የትምህርት ቤት ውጪ ለመሸፈን ስትል በዚህ ስራ ውስጥ ለመግባት እንደተገደደች ስትናገር በርና በጣም አዝና ታቅፋታለች። ከጄቫል ሙሉ በሙሉ እንድትርቅ ይህንን የሥራ ጉዳይ ለዘላለም እንድትረሳ ቃል ታስገባታለች። ከዚያም ናዝሊ ለደሚር ባደረገላት መልካም ነገር ሁሉ ለማመስገን የጽሑፍ መልእክት ትልክለታለች። ደሚርም ለሚሞ እግር ኳስ ተጫዋቾችን እንደሚያስተዋውቀው ቃል ስለገባለት በማግስቱ እግር ኳስ ሜዳ ላይ እንደሚጠብቃቸው ይነግራታል። በማግስቱ ጧት የሚሞ ፎቶዎች ለጃቪዳን ይደርሷታል። የልጅ ልጇን ፎቶ ስታይ ልክ እንደ ልጇ እንደ አቲሽ ሆኖ ስላገኘችው ታለቅሳለች። በአስቸኳይ ልታየው ስለምትፈልግ ረዳቱ ያለበትን ቦታ እንዲያሳውቃት ታዘዋለች። በዚህ ሰዓት ናዝሊ ልጇ በትምህርት ቤት ውስጥ ከአንድ ጓደኛው ጋር ተጣልቶ እንደተማታ ትሰማለች። በፍጥነትም ትምህርት ቤት ስትደርስ ሚሞ ጓደኛውን የመታው አባት እንደሌለው በመናገር ስላሾፈበት መሆኑን ይነግራል። ናዝሊ በልጇ ሁኔታ እጅግ አዝና እያጽናናቸው ከትምህርት ቤት ሲወጡ ጃቪዳን ደጃፍ ላይ ስትጠብቃቸው ያገኟታል። ጃቪዳን ወደ ናዝሊ ቀርባ ሰላም ካለቻት በኋላ ሚሞን ይዛ ወደ ትልቁ ቤቷ እንድትመጣና አብረው እንዲኖሩ ትጋብዛታለች። ናዝሊ ግን ይህንን ስትሰማ በድንጋጤ እየተርበተበተች ወዲያውኑ በጃቪዳን ላይ እየጮኸች ሚሞ የሷ ብቸኛ ልጅ እንደሆነ በምድር ላይ ያለ ማንኛውም ኃይል እነሱን ሊለያያቸው እንደማይችል በመናገር በቁጣ ጥላ ትሄዳለች። በዚህ መሃል ደሚር እናቱ እውነቱን ማወቋንና ናዝሊ ጋር መሄዷን ያውቃል። ነገሩ ይበልጥ ሳይበላሽም ሚስጥራቸው ሳይጋለጥ እናቱን በፍጥነት ይዞ ከቦታው ይርቃል። ናዝሊ ወደ ስራዋ ተመልሳ የሆነውን ሁሉ ለበርና ትነግራታለች። ልጇን ሊቀሟት እንደሚችሉ ያላትን ከፍተኛ ስጋትም ትገልጻለች። በርና ግን እንዲህ ያለ ነገር በፍጹም እንደማይፈጠር ቃል በመግባት ታረጋጋታለች። እዚህ ጋር ታሪክ ወደ ኋላ ተመልሶ እንደሚያሳየን ሚሞ በተወለደበት ወቅት እናት እንደሌለው ቢታወቅ ኖሮ ወደ ህፃናት ማሳደጊያ ድርጅት ይገባ ነበረ። ይህ እንዳይሆን በመፍራት በርና ዋና ነርሷን ትለምናታለች። ነርሷም ለናዝሊን በማዘን ሚሞ በህግ የናዝሊን ልጅ ተደርጎ እንዲመዘገብ ትረዳቸዋለች። ነገር ግን ነርሷ ናዝሊን አንድ ትልቅ ቃል አስገብታታለች። ለሚሞ ምርጥ እናት እንደምትሆንለትና በፍጹም እንደማትተው አስምላታለች። ሚስጥሩ በማንኛውም ሁኔታ እንዳይወጣ ራሷም ቃል ገብታላት ነበረ። ወደ አሁኑ ጊዜ ስንመለስ ናዝሊን ያለፈውን መራራ ትዝታ እያሰበች እያለቀሰች በርና ስላደረገችላት መልካም ነገር ሁሉ ታመሰግናታለች። በሌላ በኩል ደግሞ የደሚር አባት አዛድ የልጅ ልጅ እንዳለውና ደሚርም ይህንን ሚስጥር ደብቆ እንደነበረ ይደርስበታል። አዛድ ስለ ናዝሊን ማንነት በራሱ መንገድ ምርመራ ሲያደርግ እሷ መጥፎ ስራ ላይ የተሰማራች መሆኗን የሚገልጽ መረጃ ይደርሰዋል። በዚህ ጊዜ አዛድ በጣም ተቆጥቶ ከደሚር ጋር ይጣላል። እንዲህ ያለውን ትልቅ ሚስጥርና የልጅ ልጁን እናት ማንነት እንዴት እንደደበቀው በመጠየቅ ከተቆጣው በኋላ በንዴት ተሞልቶ ያቺ ሴት ስነ ምግባር የሌላት ስለሆነች ወደ ቤተሰባቸው ከገባች ስማቸውን እንደምታጠፋ፣ ስለዚህ ስለ ናዝሊም ሆነ ስለ ልጅ ልጇ ማሰብ ማቆም እንዳለበት ለደሚር ይነግረዋል። ደሚር ግን ከናዝሊ ምንም እንደማይፈልግ ዋናው ዓላማው የወንድሙ ልጅ በቤተሰቡ መካከል እንዲያድግ ማድረግ እንደሆነ ያስረዳዋል። ሆኖም አዛድ ልጁ የመጣው በህገ ወጥ መንገድ ስለሆነ በስሙ እንዲጠራ እንደማይፈቅድ በመናገር ሐሳቡን ሙሉ በሙሉ ውድቅ ያደርጋል። በዚህ ጊዜ ደሚር በአባቱ ተስፋ ሳይቆርጥ እሱ ከአባቱ ምንም እንደማይጠብቅ የወንድሙ ልጅ በራሱ ስም አስመዝግቦ የተነጠቀውን ፍቅርና ክብር ሁሉ እንደሚሰጠው በመናገር አባቱን ጥሎት ይወጣል። ከዚህ በኋላ ደሚር ለናዝሊ ስልክ ደውሎ እግር ኳስ ሜዳ ላይ እንደሚጠብቃቸው ያስታውሳታል። ናዝሊ ምንም እንኳን ደሚር ለሷና ለልጇ የሚያሳየው ከልክ ያለፈ ትኩረትና አክብሮት ቢገርማትም ምን እንደሚፈልግ በትክክል ለማወቅ ስትል ለመሄድ ተስማማለች። በቀኑ መገባደጃ ላይ ናዝሊንና ሚሞ ወደ ሜዳው ይሄዳሉ። ሚሞ ደሚርን እዛ ሲያገኘው በደስታ እየሮጠ ወደ ሜዳው ይገባል። ከዚያም አንዱ ታዋቂ ተጫዋች ሚሞን ይዞ ወደ ተጫዋቾች መቀየሪያ ክፍል ወስዶት በእግር ኳስ ሜዳው ላይ ያ ታዋቂ ተጫዋች ሁሉም ተጫዋቾች የፈረሙበትን ማሊያ ለሚሞ ይሰጠዋል። ሚሞ በደስታ ተውጦ ተጫዋቹን ያቅፈዋል። በሌላ በኩል ናዝሊንና ደሚር አብረው ተቀምጠው እያለ
ዳፍኔ ከሩቆና በስውር ፎቶ ታነሳቸዋለች። ዳፍኔ ለረጅም ጊዜ ደሚርን ተወደው ስለነበረ በናዝሊ ላይ ከፍተኛ ቅናት አድሮባት ነበር። በማግስቱ ናዝሊ የልጅ ማሳደግ ክሱን በሰላማዊ መንገድ ለመጨረስ የደሚርን ጠበቃ ለማግኘት ትሄዳለች። ናዝሊ ልጇን አሳልፋ እንደማትሰጥ በጽኑ ስትሟገት ጠበቃው ማስፈራራት ይጀምራል። ነገሩን ማክረር እንዳልፈለጉ ነገር ግን እሷ መጥፎ ስራ ላይ እንደተሰማራች የሚያረጋግጥ በቂ ማስረጃ ስላለው ይህንን ማስረጃ ለፍርድ ቤት ካቀረበ ልጁን በግድ እንደሚቀሟት ይነግራታል። ልክ በዚህ ሰዓት ደሚር ወደ ቢሮ ይገባል። ናዝሊ እሱን እዛ በማየቷ ደንግጣ እዛ ምን እንደሚሰራ ትጠይቀዋለች። በዚህ ጊዜ ጠበቃው እሱ የልጇ አጎትና ክሱን የመሰረተባት ደሚር እንደሆነ እውነቱን ያስረዳታል። ናዝሊን በሰማችው ነገር በጣም ትደነግጣለች። ደሚር ይሄ ሁሉ ጊዜ እያታለላትና እየሰለላት መቆየቱን ስታውቅ በቁጣ ትረግመዋለች። ደሚር ግን በኩራት ነገሩን ወደ ፍርድ ቤት ወስደው ማንነቷን በሰው ፊት ከማጋለጣቸው በፊት የልጁን የማሳደግ መብት በገዛ ፈቃዷ ብትተው እንደሚሻል በመናገር ያስጠነቅቃታል። ደሚር ናዝሊን በስራዋ ምክንያት ልጇን የምታበላሽ ብልሹ እናት እንደሆነች በመናገር ሲከሳት ናዝሊ ራሷን ለመከላከል አቅም ታጣለች። በከፍተኛ ንዴትና እልህ በቢሮ ውስጥ ያሉትን ነገሮች እንደ እብድ እየሰባበረች ጥላው ትወጣለች። ደሚር ግን ተከትሏት በመሄድ ልጇን በፈቃዷ እንድትሰጠው በመናገር ይወተውታታል። ናዝሊ ይሄ ሁሉ ዓመት ካለፈ በኋላ አሁን ምን እንዳስታወሰው ትጠይቀዋለች። ደሚርም ወንድሙ ልጅ እንደነበረው እስከዛሬ እንደማያውቅና አሁን ግን ልጁ የአባቱን ፍቅር አግኝቶ በቤተሰቡ መካከል እንዲያድግ እንደሚፈልግ ይነግራታል። ናዝሊ ለንግግሩ ቦታ ሳትሰጥ ወደ ቤቷ በመሄድ ለበርና እየተዘቀሰቀች ትደውልላታለች። ደሚር ገና ከመጀመሪያው ጀምሮ ሲያጠምዳቸው እንደነበረና አብረው ራስ ሲበሉ የቀረጸው ቪዲዮ ለፍርድ ቤት ሊያቀርብባት እንደዛተባት ትነግራታለች። በርና ይበልጥ ደንግጣ ሌላ አደገኛ ነገር ታስታውሳለች። የሚሞ የደም ናሙና ከሆስፒታል ስለተሰረቀ ምርመራ ከተደረገ እሷ እናቱ ሳትሆን አክስቱ መሆኗ እንደሚደርሱበት ትነግራታለች። በዚህ መሃል ናዝሊ አንድ ትልቅ ነገር ትዝ ይላታል። እህቷ ከመሞቷ በፊት የነገረቻትን በማስታወስ ካሜራውን ትፈልጋለች። በመጨረሻም ታገኘዋለች። ወደ ኋላ ተመልሰን ስናይ ናዝሊ እህቷን ለመጠየቅ ወደ ቆጵሮስ በሄደችበት በወቅቱ አቲሽ በናዝሊ ላይ በመጮህ እህቷ ሆዷ ውስጥ ያለውን ጽንስ እንድታስወርድ እንድትነግራት ቤተሰቦቹ ይህንን ልጅ በፍጹም እንደማይቀበሉ ሲናገር በካሜራው በድብቅ ተቀርጿል። አሁን ላይ ናዝሊንና በርና ቪዲዮውን ሲመለከቱ ሌላ አስደንጋጭ ነገር ያገኛሉ። የናዝሊን እህት ኤዳ ከአቲሽ ማርገዟ ከታወቀ በኋላ አንድ ሰው እንደሚከታተላትና ሊገላት እንደሚፈልግ ተናግራለች። እንግዲያውም የአቲሽ አባት አዛድ እጅግ አደገኛ ሰው ስለሆነ ለሞታቸው ምክንያት ሊሆን እንደሚችልም ገልጻለች። ናዝሊን ይህንን ስታይ እውነቱን ለፖሊስ አውጥታ ቤተሰቡን ለማጋለጥ ትፈልጋለች። ነገር ግን ቪዲዮውን ካሳየች ሚሞ የሷ ልጅ አለመሆኑ ስለሚታወቅ ልጇን ይነጥቁኛል ብላ ትሰጋለች። በተመሳሳይ ሰዓት ዳፍኔ ስለ ናዝሊ ምርመራ ስታደርግ ናዝሊ ከጄቫል ጋር እንደምትሰራና ጄቫል ደግሞ መጥፎ ስም ያላት ሴት መሆኗን ትደርስበታለች። ይህንንም መረጃ ለደሚር ለመስጠት ትዘጋጃለች። ከዚህ በኋላ ዳፍኔ ስለ ናዝሊን መጥፎ ወሬዎችን በማውራት ስሟን ለማጥፋት ትሞክራለች። ስለዚህ ዳፍኔ ለአባቷ ስልክ ደውላ አዲሱ ፕሮጀክቷን ለህዝብ የምታበስርበት ትልቅ ድግስ እንዲዘጋጅላት ትጠይቀዋለች። ነገር ግን ዳፍኔ በውስጧ ሌላ ክፉ ሴራ እያሰላሰለች እንደሆነ በግልጽ ይታያል። በሌላ በኩል ናዝሊ ስለ ጉዳዩዋ ምን አዲስ ነገር እንዳለ ለማወቅ ወደ ጠበቃዋ ትደውላለች። በዚያን ጊዜ አዛድ ከጠበቃዋ ጋር ተቀምጦ ነበረ። እዚህ ጋር ነው ትልቁ ሴራ የሚገለጠው። ጠበቃዋ የአዛድ ተላላኪ መሆኗንና አዛድ ራሱ ናዝሊን ለማጥፋት ብሎ ወደ እሷ እንደላካት እንረዳለን። ጠበቃዋ ናዝሊን ከአዛድ ጋር ተገናኝታ የልጇን የማሳደግ መብት እንድታገኝ የሚሰጣትን ድጋፍ እንድትሰማ ትመክራታለች። ነገር ግን ናዝሊ ሰውየው በጣም አደገኛ እንደሆነ ከሱ ጋር ምንም አይነት ግንኙነት ሊኖራት እንደማይችል በመናገር ጥያቄውን ውድቅ ታደርጋለች። በመጨረሻ ናዝሊ ልጇን ሚሞን ከትምህርት ቤት ልታመጣ ስትሄድ ደሚርን እዛ ስላገኘችው እዛ ምን እንደሚሰራ ትጠይቀዋለች። ደሚርም የወንድሙን ልጅ ለመጠየቅ እንደመጣ ከነገራት በኋላ እነሱን ወደ ቤት ለማድረስ አጥብቆ ይጠይቃታል። ቤት ሲደርሱም ከውስጥ ድምጽ ይሰማል። ደሚር በቤት ውስጥ ሌባ እንዳለ ወዲያውኑ ይረዳል። ሊይዘውና ሊመታው ሲሮጥ ናዝሊ ግን ጉዳት እንዳይደርስበት ትከለክለዋለች። ናዝሊ ወደ ቤት ስትገባ ሌባው ካሜራውን ሰርቆ እንደሄደ ትረዳለች። ይሄ ካሜራ የአቲሽን እውነተኛ ማንነት የሚያጋልጡና የሚያሳፍሩ ምስሎችን የያዘ ነበረ። ደሚር የወንድሙ ልጅ በዚህ ቤት ውስጥ መቆየቱ ስለሚያሰጋው ሊወስደው ይፈልጋል። ናዝሊ ግን ልጇን በሚገባ መጠበቅ እንደምትችል ትነግረዋለች። በመጨረሻም ሌባውን የላከው አዛድ መሆኑን እንረዳለን። ነገር ግን አዛድ ካሜራውን ሲከፍተው በውስጡ የነበሩት ቪዲዮዎች በሙሉ አለመኖራቸውን አይቶ ይደነግጣል። እዚህ ጋር በርና ካሜራው ሊሰረቅ እንደሚችል ስለጠረጠረች ቀድማ የካሜራውን ሜሞሪ ካርድ አውጥታ ደብቃው እንደነበረ እንረዳለን። ከዚህ በኋላ ናዝሊንና ደሚር ስለተፈጠረው ስርቆት ሪፖርት ለማድረግ ወደ ፖሊስ ጣቢያ ይሄዳሉ። ናዝሊን ከፖሊስ ጣቢያው ስትወጣ አዛድ በድፍረት ያገኛታል።
ሌባውን ወደ ቤቷ የላከው እሱ መሆኑን በግልጽ ይነግራታል። እንዲሁም የፈለገችውን ያህል ገንዘብ ሊሰጣትና እሷና ልጇን ከቱርክ ወጥተው እንዲሄዱ ዝግጁ መሆኑን ይገልጽላታል። ዋናው ነገር ግን ከአቲሽ የወለደችው ልጅ እንዳለ ለማንም እንዳትናገር ያስጠነቅቃታል። ናዝሊን በዚህ ንግግር ተናዳ ምንም ነገር ከሱ እንደማትፈልግ ነግራው ትሄዳለች። ምሽት ላይ ደግሞ ጄቫል ናዝሊን ለማግኘት ትመጣለች። ጄቫል ባለሀብቱ መህመት ባዘጋጀው ድግስ ላይ እንድትገኝ ለማሳመን ትሞክራለች። በምትኩ ከፍተኛ መጠን ያለው ገንዘብ እንደምታገኝና በዚህ ገንዘብ ከቱርክ ውጪ አምልጣ መኖር እንደምትችል ትነግራታለች። ናዝሊንም በሐሳቡ ላይ ትጠራጠራለች። በእርግጥም ገንዘብ በጣም ስለሚያስፈልጋት ወደ ድግሱ ከመሄድ ውጪ ሌላ አማራጭ የላትም። እዚህ ጋር ግን አዛድ ናዝሊንን በስነ ምግባር ብልሹነት ወንጀል አስሮ ለማሳፈር በማሰብ ጄቫልን ተጠቅሞ ወጥመድ እንዳዘጋጀላት እንረዳለን። ናዝሊን ወደ ድግሱ ቦታ ደርሳ ወደ አንዱ ክፍል ስትገባ ሁኔታው አስፈሪ ሆነባታል። ናዝሊን እንዲያድኗት ሰው እየጠራት መጮህ ትጀምራለች። በዚሁ ቅስፈት ደሚር ድግሱ ቦታ ደርሶ ባለሀብቱ መህመትን ከመታው በኋላ ናዝሊንን ይዞ በፍጥነት ከአካባቢው ያመልጣል። ደሚር በሰዎቹ በኩል አንድ ሰው ወጥመድ እንዳዘጋጀላትና በወንጀል ሊያስጠፋት እንደነበረ እንደሰማ ናዝሊን ትረዳለች። ነገር ግን ናዝሊ ደሚር ክትትል እያደረገባት በመሆኑ ተናዳ ምን እንደሚፈልግ ትጠይቀዋለች። ደሚር ግን ፖሊሶች ይዘው እስር ቤት ከመክተታቸው በፊት ስለ አዳናት ልታመሰግነው እንደሚገባ ይነግራታል። ደሚር ይህን ሁሉ የሚያደርገው የወንድሙ ልጅ ከውርደት ለመጠበቅ እንደሆነ ግልጽ ያደርግላታል። በመጨረሻም አዛድ ከጄቫል ጋር የቆየ ግንኙነት እንዳለውና ፖሊስ ጣቢያ ሄዳ ናዝሊ በመጥፎ ስራ ተሰማርታለች ብላ በሐሰት እንድትመሰክር ይጠይቃታል። ጄቫልም አዛድን ስለምትፈራው ሌላ አማራጭ አልነበራት። ከዚህ በኋላ ደሚር ናዝሊንን ይዞ በጫካ ውስጥ ወደሚገኝ ቤቱ ይወስዳታል። ፖሊሶች በስነ ምግባር ብልሹነት ወንጀል እየፈለጓት ስለሆነ ንጽህናዋ እስኪረጋገጥ ድረስ እዚህ ቤት እንድትቆይ ይነግራታል። ከጥቂት ቆይታ በኋላ የደሚር ጠበቃ ይመጣና ጄቫል በናዝሊ ላይ በሐሰት መመስከሯን ይነግረዋል። ጄቫል ናዝሊ በዝሙት ስራ መሰማራቷን በመናገሯ ፖሊሶች ናዝሊን በቁጥጥር ስር ለማዋል እያደኗት እንደሆነም ይገልጻል። ናዝሊ ይህንን ስትሰማ በጣም ስቅስቅ ብላ ታለቅሳለች። እየደረሰባት ያለው ነገር ሁሉ ከአቅሟ በላይ ሆኖባታል። በዚህ ጊዜ ደሚር ለመጀመሪያ ጊዜ ለናዝሊ ርህራሄ ይሰማዋል። እሷም በእርግጥ ክብር ያላትና መልካም ሴት መሆኗን ይረዳል። እንዳትጨነቅና ንጽህናዋን እንደሚያረጋግጥላትም ቃል ይገባላታል። ከትላንት ጀምሮ ምንም ስላልበላች ምግብ አቅርቦላት እንድትበላ ይጠይቃል። ደሚር ሊረዳት እንዲችል ስለ ስራዋ ሁሉንም ነገር በዝርዝር እንድታስረዳው ይጠይቃታል። ናዝሊንም እሷ ክብሯን የጠበቀች ሴት መሆኗን ለማንም ሰውና ለገንዘብ ብላ ራሷን አሳልፋ ሰጥታ እንደማታውቅ በቁጭት ትነግረዋለች። ንግግሯን በመቀጠልም ያንን ባለሀብት ምህመትን ከሁለት ጊዜ በላይ አይታው እንደማታውቅና ለመጀመሪያ ጊዜ ከባለሀብቱ ጋር እራት ለመብላት የተገደደችው የቤት ኪራይ ለመክፈል ገንዘብ ስለሚያስፈልጋት ብቻ እንደነበረ ትገልጻለች። ይሄኔ ደሚር የወንድሙ ልጅ ሚሞን ያገኘችው በዚሁ መንገድ እንደሆነ ይጠይቃታል። ናዝሊ ግን ይሄ ድርጊት አጥብቃ ትከዳለች። ከዚህ በኋላ ደሚር ጄቫልን ቤቷ ድረስ ሄዶ ያገኛታል። እውነቱን ተናግራ ቃሏን ካልቀየረች እሱ ራሷን በመጥፎ ስራ መሰማራቷን በመናገር ለፖሊስ አሳልፎ እንደሚሰጣትና እንደሚያዋርዳት ያስፈራራታል። በናዝሊ ላይ በሐሰት እንድትመሰክር ማን እንዳዘዛት ይጠይቃታል። ጄቫል በፍርሃት ስቅስቅ ብላ እያለቀሰች አዛድ መሆኑን ለመናገር ብትፈራም ባለሀብቱ መህመት በጓደኛዋ ላይ በሐሰት እንድትመሰክር እንዳስገደዳት በመናገር ተዋሻለች። ስህተቷን እንደምታስተካክልና ፖሊስ ጣቢያም ሄዳ ቃሏን እንደምትቀይር ቃል ትገባለች። በመቀጠል ደሚር ምህመትን የጌጣጌጥ መሸጫ ሱቅ ድረስ ሄዶ ያገኘዋል። ደሚር ምህመትን በድብቅ የሚሰራቸውን ህገወጥ ስራዎች በሴቶች ልጆች ላይ እንደሚነግድ እንደሚያውቅ ይነግረዋል። በናዝሊ ላይ ለምን ይሄንን ሴራ እንደጎነጎነ ካልነገረው እንደሚያጋልጠው በመናገር ያስፈራረዋል። ምህመትን በናዝሊ ተበሳጭቶ እንደነበረ በናዝሊ ተቆጣበት ምክንያት ደግሞ እሷ ስላልፈለገችውና ጥያቄውን ውድቅ ስላደረገችበት መሆኑን ይገልጻል። እስካሁን እምቢ ያለችው ሴት ስለሌለች በበቀል ስሜት ይህንን ማድረጉን ይናገራል። ሆኖም ግን በናዝሊ ላይ ለተከፈተው የስነ ምግባር ክስ እጁ እንደሌለበት ቢገልጽም ዋናው ትዕዛዝ የመጣው ሀገሪቱ ውስጥ ትልቅ ስልጣን ካለው ሰው መሆኑን ይናገራል። ይህ ሰው ማን እንደሆነና ለምን ናዝሊን እንደሚበቀላት ግን እንደማያውቅ ይገልጻል። ከዚህ በኋላ ታሪኩ ወደ ግሪክ በአንድ ቤተክርስቲያን ውስጥ ወደሚገኝ ካህን ይወስደናል። እዚህ ጋር ትልቅ አስደንጋጭ ነገር እንረዳለን። ካህኑ አቲሽ ነው። አቲሽ በህይወት እንዳለና ይሄንንም ማንም እንደማያውቅ እንረዳለን። አቲሽ በንስሐ ክፍል ውስጥ ከአንዲት ሴት ጋር ተቀምጦ ያለ ሴቷ የሆነ ነገር ትሰጠዋለች። እሱም በምላሹ የአልማዝ ከረጢት ይሰጣታል። ሴቷ አልማዙን ለወንበዴዎቹ ልታስረክብ ስትሄድ ግን አልማዙ ሐሰተኛ መሆኑ ይታወቃል። ይሄኔ ወንበዴዎቹ አቲሽን ለመያዝ ይሮጣሉ። እሱ ግን በፍጥነት አምልጦ በጀልባ ወደ ቱርክ ይሸሻል። በሌላ በኩል ደሚር ሜሞን ወስዶ በጫካው ቤት ወዳለችው ናዝሊ ጋር ያደርሰዋል። ሜሞ ቤቱ ሰፊና መጫወቻ የአትክልት ስፍራ ስላለው በጣም ይደሰታል። ምሽት ላይ ግን ደሚር እናቱ ራሷን ስታ ወደ ሆስፒታል መግባቷን ይሰማል። በፍጥነት ወደ ሆስፒታል ሲሄድ እናቱ የራስ ቅል ስብራት እንዳለባትና ሁኔታዋ አደገኛ ከመሆኑ በፊት
በአስቸኳይ ቀዶ ጥገና መደረግ እንዳለበት ከሐኪሙ ይሰማል። የደሚር እናት ሁኔታ እየተባባሰ ይሄዳል። እውነታ ግን አቲሽ ያለበትን ዕዳ ለመክፈል የእናቱን ገንዘብ ሊሰርቅ ሲሞክር እናቱን ከደረጃ ላይ እንደገፋት እንረዳለን። በወቅቱ እናቱ በደረሰባት አደጋ ምክንያት የማስታወስ ችሎታዋን አጥታ ስለነበረ የተፈጠረውን ነገር ማስታወስ አልቻለችም። ደሚር እናቱን ለመጠበቅ ሆስፒታል ሲሄድ እናቱ ከመሞቷ በፊት የመጨረሻ ምኞቷን እንዲፈጽምላትና የልጅ ልጇ ሜሞን እንዲያሳያት ትለምነዋለች። ደሚር የእናቱ የጤና ሁኔታ በጣም አሳሳቢ ስለነበረ ጥያቄዋን ለመቀበል ይገደዳል። በማግስቱ ደሚር ናዝሊ ከቀረበባት የሐሰት ክስ ነፃ መሆኗን ያረጋግጣል። ናዝሊን በዚህ በጣም ትደሰታለች። ከዚያም ልጇ ሜሞ የሚሳተፍበትን የትምህርት ቤት ቲያትር ለመመልከት ትሄዳለች። ሜሞ በቲያትሩ ላይ በመሳተፉና ደሚርን እዛ በማየቱ በጣም ደስ ይለዋል። ሜሞ የጠፋበትን የአባትነት ፍቅር ደሚር ስለሰጠው በደስታ ተጠምጥሞ ያቅፈዋል። ከትርኢቱ በኋላ ግን ያልተጠበቀ ነገር ይከሰታል። አዛድ እና ጃቪዳን እዚያ ይደርሳሉ። ሜሞ እነዚህ ሰዎች ማን እንደሆኑ ግራም በመጋባት ይጠይቃል። ደሚር ግን ሜሞ እንዳይደነግጥና እንዳይሰበር እውነቱን ከመናገር ይልቅ እነሱ አባቱና እናቱ እንደሆኑ ሊተዋወቁት ፈልገው እንደመጡ ይነግረዋል። ናዝሊን በሁኔታው ተበሳይታ ልጇን ይዛ ከትምህርት ቤቱ ስትወጣ ደሚር ሊያረጋጋት ቢከተላትም ናዝሊ ግን ተቆጥታ ዳግመኛ ፊቱን ማየት እንደማትፈልግ እሱና ቤተሰቡ ከልጇ ጋር በሰላም እንዲተዋት ትጠይቀዋለች። በዚህ ቅጽበት ጄቫል ለሜሞ ስጦታ ይዛ ትምህርት ቤት ትመጣለች። ይህንን የምታደርገው ናዝሊ ይቅርታ እንድትላትና ልቧን ለማለስለስ ቢሆንም ናዝሊ ግን ምንም አይነት ምክንያት መስማት አትፈልግም። ስጦታዋንም በቆሻሻ መጣያ ውስጥ ጥላባት ልጇን ይዛ ትሄዳለች። በመቀጠል አህመድ የተባለውን የወንበዴ ቡድን መሪ እንተዋወቀዋለን። አህመድ የአቲሽ አለቃ የነበረና የዳፍኔ አባት ነው። አቲሽ በህይወት መኖሩን ሲሰማ በጣም ተናዶ ረዳቱንም አቲሽን በሁሉም ቦታ እንዲፈልገው ያዘዋል። ናዝሊ ወደ ቤት ስትመለስ ጎረቤቷ ጠበቃው በመስኮቱ ሆኖ ሲጠራት ታገኘዋለች። በክስ ጉዳዩ ላይ ሊረዳት እንደሚፈልግና ወደ ላይ እንድትወጣ ይነግራታል። ይህ የሆነው በርና የጠበቃ ክፍያ ለመክፈል በቂ ገንዘብ ስለሌላት እርዳታውን ጠይቃው ስለነበረ ነው። በዚህ መሃል ለደሚር ከጠበቃው ስልክ ይደርሰዋል። በቆብሮሱ ሲፈልጋት የነበረችው መርዋን የተባለችው ሴት እንዳገኛት ይነግረዋል። ጠበቃው ለደሚር እንደነገረው ከሆነ መርዋን አቲሽ ዘውትር ይሄድበት በነበረው የምሽት ክበብ ውስጥ የምትሰራና እሱም በደንብ የምታውቀው ሴት ናት። ደሚር ስለ ወንድሙ እውነተኛ ማንነት ልትነግረው የምትችለው ብቸኛዋ ሰው እሷ መሆኗን ስለተረዳ በአስቸኳይ ሊያገኛት እንደሚፈልግ ለጠበቃው ይነግረዋል። በሌላ በኩል ጠበቃው ጎረቤቷ አሪፍ ናዝሊንን እያነጋገራት ነው። ሊረዳት እንዲችል ስለ አቲሽ ቤተሰብ የምታውቀውን ሁሉ በግልጽ እንድትነግረው ይጠይቃታል። አሪፍ በራሱ በኩል ባደረገው ማጣራት የአቲሽ ቤተሰቦች በቆብሮስ ውስጥ ህገወጥ ስራዎች ላይ ተሰማርተው እንደሚገኙ ደርሶበት እንደነበረ ይነግራታል። ንግግራቸውን የሚያቋርጠው ከመርዋን ለናዝሊን የተደወለ ስልክ ነው። እዚህ ጋር መርዋን የናዝሊን እህት የድሮ ጓደኛ መሆኗን እንረዳለን። መርዋን ለናዝሊን በስልክ ስትነግራት የአቲሽ ቤተሰቦች ሊያገኟት እንደሚፈልጉ ትገልጽላታለች። መርዋን የሆነ አደጋ ቢደርስባት ልጆቿን ባደራ እንድትጠብቅላት ለናዝሊን ነግራ ስልኩን ትዘጋዋለች። ናዝሊን በዚህ ጊዜ በከፍተኛ ድንጋጤ ስቅስቅ ብላ ታለቅሳለች። ምክንያቱም መርዋን ናዝሊን የሜሞ አክስት መሆኗን ለደሚር ቤተሰብ ትናገራለች ብላ ስለሰጋች ነው። ይሄ በእንዲህ እንዳለ ጠበቃው አሪፍ በጣም ብልህ በመሆኑ ከሁኔታው ተነስቶ ናዝሊ የሜሞ አክስት እንደሆነች ይረዳል። ይህ ደግሞ ናዝሊን ለረጅም ጊዜ ደብቀው የነበረና እንዳይወጣባት የምትፈራው ትልቁ ሚስጥሯ ነበረ። አሪፍ ንግግሩን በመቀጠል ስለ አቲሽ አስደንጋጭ መረጃዎችን ያጋራታል። አቲሽ የሚሰራቸው ስራዎች በሙሉ ህገወጥ እንደነበሩ፣ በቁማር፣ በሴቶች ዝውውርና በእጽ ንግድ ውስጥ እጁ እንዳለበት ይነግራታል። በተጨማሪም አቲሽ ሴቶችን በመቅጠር ወደ ትልልቅ ባለሀብቶች እንደሚልክና በድብቅ ቪዲዮ ቀርጾ ገንዘብ እንዲሰጡት እያስፈራራቸው እንደነበረ ይገልጽላታል። ምናልባትም ከናዝሊ ቤት ካሜራውን የሰረቀው ሌባ ፍላጎቱ በውስጡ ያለው ሜሞሪ ካርድ ለመውሰድ ነበረ። ምክንያቱም በዚህ ካርድ ላይ በሀገሪቱ ውስጥ ያሉ ታዋቂ ሰዎች ላይ የተቀረጹ አደገኛና ሚስጥራዊ ቪዲዮዎች ነበሩ። በዚህ ምሽት ደሚር ከጓደኛው ጋር እራት እየበላ ያለ ጄቫል የላከችለትን ቪዲዮ ይደርሰዋል። ቪዲዮ ላይ ናዝሊ መህመትን ለመጀመሪያ ጊዜ ያገኘችበትን የሆቴል ትዕይንት የሚያሳይ ነበረ። በቪዲዮ ላይ ናዝሊ ከመህመት ጋር ወደ ክፍል ለመግባት ፈቃደኛ ለመሆኗንና እሱን ተሳድባ ስትወጣ በግልጽ ይታያል። ደሚር ይሄንን ሲያይ ናዝሊን በከንቱ እየበደላትና እንደተሳሳተ ተረድቶ ይጸጸታል። ሆኖም ግን ደሚር አሁንም ናዝሊ የሆነ ትልቅ ሚስጥር እየደበቀች እንደሆነ ይሰማዋል። ናዝሊንን አግኝቶ እሷና ልጇን በሚገባ ለመርዳት እንዲችል የደበቀችውን ሚስጥር እንድትነግረው ይለምናታል። ነገር ግን ናዝሊ አሁንም ቢሆን ምንም አይነት ነገር ለመናገር ፈቃደኛ አትሆንም። ደሚር በናዝሊ ግትርነት ተበሳይቶም ትቷት ይሄዳል። ከዚህ በኋላ ናዝሊ ወደ ጄቫል ደውላ ያንን ቪዲዮ ለደሚር በመላኳ ትቆጣታለች። ጄቫል ግን ይህንን ያደረገችው ቀድሞ ላደረሰችባት በደል ካሳ እንዲሆናትና ስህተቷን ለማረም እንደሆነ ትነግራታለች። ናዝሊም የደሚር ቤተሰቦች በተለይም አዛድ ጫና እያደረገባት እንደሆነና እርዳታ እንደሚያስፈልጋት ትገልጽላታለች። በመቀጠል ጄቫል ከአዛድ ጋር ተቀጣጥራ ተቀምጣ ያለ
ናዝሊ የሚሉትን ለመስማት ከኋላቸው ባለው ጠረጴዛ ላይ በድብቅ ትቀመጣለች። ጄቫል አዛድን በንግግር በማጥመድ ያደረጋቸውን ሴራዎችና ውርደቶችን በሙሉ በራሷ አንደበት እንዲያምን ለማድረግ ትሞክራለች። ይህንን የምታደርገው ናዝሊ ማስረጃ እንዲኖራትና አዛድን ከሷና ከሜሞ ህይወት ለአንዴና ለመጨረሻ ጊዜ ለማራቅ እንዲረዳቸው ነበረ። ከአዛድ ንግግር የምንረዳው ጄቫል የሴቶች መጥፎ ስራ ስብስብ እንዳላትና አዛድ ከሷ ሴቶችን እየተከራየ በዓለም ዙሪያ ወደሚገኙ ጠቃሚ ባለስልጣናት እንደሚልክ ነው። አዛድ እነዚህን ባለስልጣናት ከሴቶቹ ጋር እያሉ መድኃኒት በመስጠት በድብቅ በቪዲዮ ቀርጾ የግል ጥቅሙን ለማስከበር ያስፈራራቸዋል። በዚህ ቅጽበት ናዝሊ ከአዛድ ፊት ለፊት ቀርባ የሰማችውን ሁሉ ትነግረዋለች። በሷና በልጇ ህይወት ውስጥ ጣልቃ መግባቱን ካላቆመ እንደምታጋልጠውና እንደምታዋርደው ትዝትበታለች። በዚህ ሰዓት ደሚር መርዋንን ይዞ በአቅራቢያቸው ወደሚገኝ ምግብ ቤት ይሄዳል። ደሚር መርዋን ስለ ወንድሙ ፍቅረኛ የምታውቀውን ሁሉ እንድትነግረው ይጠይቃታል። ነገር ግን መርዋን ምንም ሳትናገር አህመድና ልጁ ዳፍኔ ድንገት እዛ ይደርሳሉ። መርዋን አህመድን ስታየው በከፍተኛ ድንጋጤ ትዋጣለች። ከዚያም ወደ መጸዳጃ ቤት ትሄዳለች። ሳይታሰብ መርዋን ከዚያ ቦታ በድንገት ትሰወራለች። ደሚርም ሊያገኛት አይችልም። ከዚህ በኋላ ለደሚር ካልታወቀ ሰው በደረሰው መልእክት ወንድሙ ባህሩ ዳርቻ ላይ እየጠበቀው እንደሆነ ይነገረዋል። ደሚርም በፍጥነት ወደዚያ ሲሄድ አቲሽን ያገኘዋል። አቲሽ ወደሱ ሲመጣ ደሚር ያቅፈዋል። ደሚር ወንድሙ በህይወት መኖሩን ማመን ይከብደዋል። ባለፉት ዓመታት ሁሉ በውሸት ስለኖረባቸው እያለቀሰና እየጮኸ አቲሽን መምታት ይጀምራል። ለምን እንዲህ እንዳደረገባቸውም ይጠይቀዋል። አቲሽ ግን ዝምታን ይመርጣል። ደሚር በቁጭት ልጁን ጥሎ ለመጥፋት እንዴት ልቡ እንደጨከነ ሲጠይቀው አቲሽ በሰማው ነገር ደንግጦ ስለ ጉዳዩ ምንም እንደማያውቅ ይናገራል። አቲሽ እንደገለጸው ከሆነ አህመድና አዛድ ህይወቱን ስላበላሹበትና ሊገሉት ስለነበረ ለመሸሽ ተገዶ እንደነበረ ይገልጽለታል። ይሄኔ ደሚር ናዝሊ አባቱ የወንድሙን ሞት እንደሚፈልግ የነገረችውን በማስታወስ ይገረማል። አቲሽም ይቺ ሴት ማናት ብሎ ይጠይቀዋል። ደሚር በጩኸት ናዝሊ የልጅ ልጁ እናት እንደሆነች ይነግረዋል። የልጅ ልጁ እናት ኤዳ እንደሆነችና ናዝሊን እንዳልሆነች እሷም ከረጅም ጊዜ በፊት እንደሞተች ይነግረዋል። አቲሽ በደንብ ሲያስብ ናዝሊ የኤዳ እህት መሆኗን ያስታውሳል። ይሄኔ ለደሚር ሲነግረው ደሚር ያልተገነዘበው ነገር እንዳለ ይረዳል። ሁሉንም መረጃዎች ሲያገናኝ ናዝሊ የሜሞ አክስት መሆኗን ያውቃል። በዚሁ ቅጽበት አህመድ በመኪና ውስጥ ከማርዋን ጋር ተቀምጦ ስለ ናዝሊ የምታውቀውን ሁሉ እንድትነግረው ይጠይቃታል። ማርዋን ጉዳት እንዳይደርስባት በመስጋት እውነቱን ለመናገር ትገደዳለች። ናዝሊ ወደ ቤት ስትመለስ አህመድን እዚያው አግኝታው ትደነግጣለች። በፍርሃትም ተወጣ ማን እንደሆነ ምን እንደሚፈልግ ትጠይቀዋለች። ነገር ግን አህመድ ምንም ሳይመልስላት በሩ ይንኳኳል። በሩን ስትከፍተው ደሚርን በር ላይ ታገኘዋለች። ደሚር ነገ የሜሞ የልደት ቀን መሆኑንና በቪላው ትልቅ ግብዣ እንደሚደረግ ይነግራታል። እሷና ሜሞ የግድ መምጣት እንዳለባቸውም አጥብቆ አሳስቧት ይሄዳል። ከዚህ በኋላ ናዝሊ ወደ ቤት ተመልሳ አህመድን ዳግም ትጠይቀዋለች። ለመሆኑ አንተ ማነህ? ምን ትፈልጋለህ? ስትለው አህመድ ማንነቱን በቅርብ እንደምታውቀው በመናገር ጥሏት ይወጣል። በሚቀጥለው ቀን ናዝሊ የሆነውን ሁሉ ለአሪፍ ትነግረዋለች። አሪፍም አህመድ አቲሽን ይሰራበት የነበረው የድብቅ የወንጀል ቡድን መሪ መሆኑን ይገልጽላታል። ይህ ማለት ሴቶችን ለሀገሪቱ ታዋቂ ሰዎች በመላክና በማገናኘት በኋላም እነዚህን ሰዎች ለማስፈራራትና ለጥቅም የሚጠቀምባቸውን ድርጅት በበላይነት እንደሚመራ ይነግራታል። አሪፍ ንግግሩን በመቀጠል ናዝሊ አሁንም ማድረግ ያለባት ዋናው ነገር ጠላቶቿ ምን እያቀዱ እንደሆነ ለማወቅ ወደ እነሱ መጠጋት እንደሆነ ይመክራታል። ምሽት ላይ ናዝሊ ከሜሞ ጋር ወደ ደሚር ቤተሰብ ግቢ ይሄዳሉ። ሜሞ ደሚርን እንዳየው የሮጠ ሄዶ ይጠመጠምባታል። ደሚርም ፈረሶችን ሊያሳየው ይወስደዋል። እንዲሁም ፈረስ መጋለብ እንደሚያስተምረውም ቃል ይገባለታል። በዚሁ ቅጽበት ጃቪዳን ወደ እነሱ ትመጣለች። ጃቪዳ ናዝሊን በጭራሽ አይኗን ሊያያት አይፈልግም። በቤቷ ውስጥ መገኘቷንም አጥብቃ ትቃወማለች። ጃቪዳን ናዝሊን ፊት ለፊት ስታያት ያለፈውን ነገር ታስታውሳለች። ቀደም ሲል የአቲሽን ፍቅረኛ በስልክ አነጋግራት እንደነበረና እሷም ናዝሊ እንዳልነበረች ታውቃለች። ወዲያውኑ ናዝሊ ላይ የጮኸች ለመሆኑ እሷ ማን እንደሆነች ትጠይቃታለች። ሚስጥሩ እንዳይወጣና እንዳታዋርዳቸው በመስጋት ደሚር እናቱን በፍጥነት ወደ ጎን ይወስዳታል። ነገር ግን እናቱ ቀደም ሲል የአቲሽን ፍቅረኛ በስልክ እንዳናገረቻት ስሟም ኤዳ እንደሆነ እንደነገረቻትና ናዝሊ አሁን የመጣችው ደግሞ የአቲሽን ንብረት ለመውረስ የመጣች አታላይ መሆኗን እየተናገረች ትከራከራለች። ደሚር ግን አቲሽ ከብዙ ሴቶች ጋር ግንኙነት እንደነበረው በመንገር እናቱን ለማረጋጋትና ለማሳመን ይሞክራል። ደሚር እናቱን ለማሳመን ሲሞክር ያቺ ቀደም ሲል በስልክ ያነጋገረቻት ሴት አቲሽ ከሚያውቃቸው ብዙ ሴቶች መካከል አንዷ እንደሆነች ይነግራታል። ደም ግፊቷ እንዳይነሳና ለጤናዋ ጥንቃቄ እንድታደርግም ይለምናታል። ጃቪዳንም በልጇ ንግግር ተስማማለች። የልጅ ልጇ የሜሞን የልደት በዓል ለማበላሸት ስትልም ለመረጋጋት ትሞክራለች። ከዚህ ሁሉ በአንድ ላይ ሆነው የሜሞን የልደት በዓል ለማክበር ወደ ቤቱ ይገባሉ። በዚህ መሃል የልደት ግብዣውን ያዘጋጀችው ጄቫል መሆኗን ሲያውቁ ሁሉም ይገረማሉ። ናዝሊ ጄቫን እዛ ምን እንደምትሰራ ስትጠይቃት
ጄቫል ግን የመጣችው የሁለቱንም መብት ከደሚር ቤተሰቦች ለማስመለስ እንደሆነ ትነግራታለች። የደሚር ቤተሰቦች ሁለቱንም እንደበደሏቸውና ከዚህ ቤተሰብ አንዳቸው መብታቸው ማስከበር እንዳለባቸው ትገልጽላታለች። እንዲሁም እያንዳንዱ የቤተሰቡ አባላት አንድ በአንድ ሳታዋርድና ሚስጥራቸውን ሳታጋለጥ ከዛ እንደማትሄድ ትዝታለች። በግብዣው አጋማሽ ላይ ጃቪዳን ከቤተሰቧ ጋር ፎቶ ለመነሳት ሜሞን ትጠራዋለች። ነገር ግን ፎቶውን ከመነሳታቸው በፊት ደሚር ለሜሞ ያዘጋጀውን ድንገተኛ ስጦታ እንዳለው ይነግራቸዋል። ከዚያም እንዲገባ የተጋበዘውን አዝናኝ አሻንጉሊት ይጠራዋል። ሜሞም አዝናኙን አሻንጉሊት እንዳየው እየሮጠ ሄዶ ይጠመጠምበታል። ትልቁ አስገራሚው ነገር ግን ያ የአዝናኝ አሻንጉሊት ልብስ የለበሰው ሰውዬ አቲሽ የሜሞ አባት መሆኑ ነው። አቲሽ ልጁን አቅፎ ውስጥ በማስገባቱ የተሰማውን ስሜት መቆጣጠር አቅቶት ነበረ። እንባው እንዳይፈስም በከፍተኛ ጥረት ራሱን ያረጋጋል። ሜሞ ግን የአዝናኝ ሰውዬ አብሯቸው ፎቶ እንዲነሳ አጥብቆ ይጠይቀዋል። ከጥቂት ጊዜ በኋላ የጃቪዳን ረዳት መጥቶ ስለ ናዝሊን ያደረገው ምርመራ ውጤት ይነግራታል። ናዝሊን መህመት ከሚባል የወርቅ ነጋዴና ባለሀብት ጋር ግንኙነት እንዳላት በመካከላቸው ብዙ የፍርድ ቤት ክሶችና ችግሮች እንዳሉ ይገልጽላታል። በተጨማሪ መህመት የተባለው ሰው የወንጀል ታሪክ ያለበትና በአሁኑ ወቅት በፍርድ ቤት ውሳኔ ተላልፎበት ከፖሊስ እየሸሸ ያለ ሰው መሆኑን ረዳቷ ይነግራታል። ጃቪዳንም ይሄ ሰው ስለ ናዝሊን ብዙ ሚስጥር እንደሚያውቅ ስለተረዳች በአስቸኳይ ከሱ ጋር ቀጠሮ እንዲይዝላት ረዳቷን ታዘዋለች። ከዚህ በኋላ ናዝሊን ልጇን ይዛ ለመሄድ ስትዘጋጅ አህመድ ድንገት ግብዣው ላይ ይደርሳል። ናዝሊን እንዳትሄድም ያስገድዳታል። አቲሽ አህመድን ባየው ጊዜ በፍጥነት ሄዶ ይደበቃል። በዚህ ቅስፈት ደሚር ወንድሙ አቲሽን ስለ አህመድ ጠይቆት የነበረውን ያስታውሳል። በወቅቱ አቲሽ የነገረው አህመድ የቤተሰባቸውን ስም ለማጥፋትና ንብረታቸውን በሙሉ ለመውረስ የሚፈልግ ጠላት መሆኑን ነበረ። ናዝሊን በሁኔታው በጣም ተረብሻና ተጨንቃ እያለ አህመድ ወደ እሷ ጠጋ ብሎ ከቆመ በኋላ እንዲህ ይላታል። እሷ የደሚርን ሟች ሚስት እንደምታስታውሰው፣ በተጨማሪም ደሚር በእሷ ፍቅር እንደወደቀ እንደተረዳና የእሷ ተልእኮም ወደ ደሚር ተጠግታ በፍቅር እንዲወድቅ ማድረግና መላው የደሚር ቤተሰብ እንዲጠፋ መርዳት እንደሆነ ይነግራታል። ትዕዛዙን ካልፈጸመች ግን ልጇን እንደሚጎዳውም ያስፈራራታል። በተጨማሪም ስለ እህቷ ሞት ምክንያት እንደሚያውቅና ከሱ ጋር ከተባበረች ሁሉንም ሚስጥር እንደሚነግራት ቃል ይገባላታል። በሌላ በኩል ጃቪዳን እና ረዳቷ ወርቅ ለመግዛት የፈለጉ ደንበኞች በመምሰል ወደ መህመት ስልክ ይደውላሉ። በዚያው ምሽት በመጋዘን ውስጥ ለመገናኘትም ይቀጣጠራሉ። በዚሁ ሰዓት መህመት በናዝሊ ቤት ውስጥ ሆኖ አንድ ሰው የሚመስል አሻንጉሊት ያዘጋጃል። ናዝሊ መጀመሪያ ስታገኘው የለበሰችውን አይነት ልብስ አልብሶ በላዩ ላይ ቢላዎችን ይሳካበታል። ለናዝሊም የከፈተችበትን የክስ መዝገብ ካልዘጋች እንደሚገላት የሚገልጽ የማስፈራሪያ መልእክት ትቶላት ይወጣል። ምሽት ላይ ደሚር ናዝሊና ልጇን ወደ ቤታቸው ያደርሳቸዋል። መህመት ያደረገውን ነገር ሲያዩ ሁለቱም ይደነግጣሉ። ደሚር ቤቱ ከእንግዲህ ደህንነቱ የተጠበቀ እንዳልሆነ ይነግራታል። ስለዚህ እሷና ሜሞ ዕቃቸውን ጠቅልለው ወደ ቪላው መጥተው አብረዋቸው እንዲኖሩ ይጠይቃታል። ናዝሊም ከደሚር ጋር ከመሄድ ውጪ ሌላ አማራጭ የላትም። በተመሳሳይ ሰዓት ጃቪዳን ከመህመት ጋር ትገናኛለች። ደንበኛ እንዳልሆነችና የመጣችው ስለ ናዝሊ ያለውን መረጃ ሁሉ ለማወቅ እንደሆነ ትነግረዋለች። መህመትም ተገርሞ ሴትዮዋ ማን እንደሆነች እንዲያጣራ ለረዳቱ መልእክት ይልክለታል። በመቀጠልም መህመት ለጃቪዳን ናዝሊ መጥፎ ሴት እንደሆነች የተገናኙትን በዚሁ ስራ ላይ እንደሆነ በመናገር ይዋሻታል። ጃቪዳንም ይህንን ስትሰማ በክፋት ፈገግ ትላለች። ጃቪዳን ናዝሊን ለምን ክስ እንደመሰረተችበት ስትጠይቀው መህመት ፍቅረኛዋ ደሚር ሆቴል ውስጥ አብሮ ሲያያቸው ክስ እንደመሰረተበት፣ አሁን ከፖሊስ እየሸሸ መሆኑንና ቀደም ሲል ወንጀል ስላለበት አሁን ከተያዘ ቢያንስ ለ10 ዓመታት እንደሚታሰር ይነግራታል። ጃቪዳን ልጇ ደሚር በዚህ ጉዳይ ውስጥ እጁ እንዳለበት ስታውቅ በጣም ትደነግጣለች። በዚሁ ቅጽበት ለመህመት ከረዳቱ መልእክት ይደርሰዋል። መልእክቱም አጠገቡ ያለችው ሴት የደሚር እናት ጃቪዳን መሆኗን የሚገልጽ ነበረ። ወዲያውኑ መህመት ሰዎቹን አዞ በሩን በማስቆለፍ ጃቪዳንን እንዳትወጣ ያስገድዳታል። በመቀጠልም መህመት ለደሚር የቪዲዮ ጥሪ በማድረግ እናቱን አግቶ እንደያዛት ያሳየዋል። እናቱን በህይወት እንድትቆይ ከፈለገ ናዝሊንን አሁኑን አሳልፎ እንዲሰጠው በመናገር ያስፈራረዋል። ደሚር በሆነው ነገር በጣም ስለደነገጠ ምን ማድረግ እንዳለበት ግራ በመጋባት ናዝሊንን በትኩረት እያያት የመጀመሪያው ምዕራፍ በዚህ ይጠናቀቃል።